ሰላም ጤና ይስጥልኝ የተከበራችሁ ግብር ከፋዮቻችን ታለማው ተስፋዬ ይባላለሁ። በከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በትምህርትና ስልጠና ክፍል ዋና መሪ ባለሙያ ነኝ። ዛሬ ከኔ ጋር የምንወያይባቸው ርዕሶች የቤት ኪራይ ገቢ ግብር ላይ የተፈቀዱ ተቀናሽ ወጪዎችን ይሆናል። የቤት ኪራይ ገቢ ግብር በሰንጠረዥ ለስር የሚተዳደር ታክስ ነው። ይሄ የቤት ኪራይ ገቢ ግብር ዓመታዊ ግብር ነው። በአመት ውስጥ አንድ ግብር ከፋይ ቤት ወይም ህንፃዎችን አከራይቶ የሚያገኘው ጠቅላላ ገቢ አለ። ከዛ ጠቅላላ ገቢ ላይ የታክስ ህጉ ደግሞ ቤት በማከራየት ሂደት ላይ ለተሰማራ ግብር ከፋይ በተቀናሽ ወጪነት ይያዛል ብሎ የፈቀዳቸው ወጪዎች አሉና እነዛ ወጪዎች ከተቀነሱ በኋላ የሚቀረው አማውንት ላይ ነው ግብር የሚከፈለው። ስለዚህ እነዚህ በተቀናሽ ወጪነት ለግብር ከፋዩ ወይም ለአከራዩ የተፈቀዱ ተቀናሽ ወጪዎች ምንድናቸው ብለን ስናይ በሁለት አይነት መልኩ እናያቸዋለን። አንደኛ ሂሳብ መዝገብ የመያዝ ግዴታ ያለባቸው ግብር ከፋዮች በተቀናሽ ወጪነት የተያዘላቸው ወጪዎች ምንድናቸው በሚሉና ሂሳብ መዝገብ የመያዝ ግዴታ የሌለባቸው ግብር ከፋዮች በተቀናሽ ወጪነት የተፈቀደላቸው ወጪዎች ምንድናቸው በሚል ነው። ስለዚህ መጀመሪያ ላይ ሂሳብ መዝገብ የመያዝ ግዴታ የሌለባቸው ግብር ከፋዮች በተቀናሽ ወጪነት የተፈቀደላቸው ወጪዎች ምንድናቸው የሚለውን እናያለን። ሂሳብ መዝገብ የመያዝ ግዴታ የሌለባቸው ያው ግብር ከፋዮቻችን በሶስት ነው የሚከፈሉት ደረጃ ሀ ለእነ ሐመርዋ የታክስ ህጉ ሂሳብ መዝገብ መያዝ ግዴታ የለባቸውም ብሎ ያስቀመጠው የደረጃ ሐመርዋ ግብር ከፋዮች ናቸው። ስለዚህ እነዚህ የደረጃ ሐመርዋ ግብር ከፋዮች የሚይዙት ሂሳብ መዝገብ አይኖርም፣ የሚያሳክር ነገር አይኖርም። ስለዚህ በተቀናሽ ወጪነት እነሱም በማከራየት ሂደት ውስጥ ግን የሚከፍሏቸው የሚያወጣቸው የተለያዩ ወጪዎች ሊኖሩ ይችላሉ በቀጥታ ከቤቱ ኪራይ ጋር የሚገናኙ። ስለዚህ እነዚህ በተቀናሽ ወጪነት ይያዛል ተብሎ የሚታሰበው ምንድነው? በቀጥታ ከቤቱ ግን ለምሳሌ ህንፃውን ለኪራይ ዓላማ ያዋሉትን ቤት ገንብተው ሰርተው ሊሆን ይችላል የሚያከራዩት። በመገንባት ሂደት ውስጥ ለከተማ መስተዳድሩ የከፈሏቸው የተለያዩ ክፍያዎች ሊኖሩ ይችላሉ። ለፈቃድ፣ ለመሐንዲስ፣ ለካርታና ፕላን ለተለያዩ በቀጥታ ከቤቱ ግንባታ ጋር በተገናኘ ለከተማ መስተዳድር የተከፈለ ክፍያ በተቀናሽ ወጪነት ይያዛል። ከዛም በተጨማሪም ቤቱ ሲከራይ ከእቃዎቹ ጋር ከሆነ ከእቃዎቹ ኪራይ የሚገኝ ገንዘብ ላይም በተቀናሽ ወጪነት 50% በተቀናሽ ወጪነት ይያዝላቸዋል። እና የደረጃ ሐመርዋ ግብር ከፋዮች ከሆኑ ሂሳብ መዝገብ የመያዝ ግዴታ የሌለባቸው ግብር ከፋዮች ከሆኑ እነዚህ ግብር ከፋዮች በግብር አመቱ ቤቱን አከራይቶ ባገኙት ገቢ ላይ በተቀናሽ ወጪነት የሚያዝላቸው 50% ነው። 50% ግብር የሚከፈልበት ገቢ ይሆናል። እነዚህ ሂሳብ መዝገብ የመያዝ ግዴታ የሌለባቸው የሚይዙት ሂሳብ መዝገብ አይኖርም፣ የሚሰካከር ነገር አይኖርም። ስለዚህ በተቀናሽ ወጪነት እነሱም ግን በማከራየት ሂደት ውስጥ የሚከፍሏቸው የሚያወጣቸው አስፈላጊ ወጪዎች ሊኖሩ ይችላሉ። ልክ አናለ ግብር ከፋዮች ሂሳብ መዝገብ ይዘው የሚያወጣቸው አስፈላጊ ወጪዎች እንዳሉ ሁሉ እነዚህም ያወጣሉ። ስለዚህ ያንን ግን ሂሳብ መዝገብ ስለማያስደግፉ በተቀናሽ ወጪነት ባገኙት ገቢ ላይ 50% እነዛ ወጪዎችን ሊያወጡ ይችላሉ ተብሎ ታሳቢ ተደርጎ 50% በተቀናሽ ወጪነት ይያዝላቸዋል። 50% ደግሞ ግብር የሚከፈልበት ገቢ ይሆናል ማለት ነው። ሂሳብ መዝገብ የመያዝ ግዴታ ያለባቸው የደረጃ ሀ እና የደረጃ ለ ግብር ከፋዮች ግን በሚይዙት ሂሳብ መዝገብ መሰረት ነው የሚስተናገዱት። የታክስ ህጉ ቤት ገንብተው አከራይተው ገቢ በሚያገኙ ሰዎች ላይ በተቀናሽ ወጪነት በቀጥታ ከቤቱ ግንባታ ጋር ከቤቱ ኪራይ ጋር በቀጥታ የሚገናኙ የሚከፍሏቸው ወጪዎች የሚያወጣቸው ወጪዎች በተቀናሽ ወጪነት ይያዛሉ። አስፈላጊ ወጪዎች ናቸው ተብሎ የታክስ ህጉ የሚያምንባቸው ወጪዎች አሉ። እነዛ ወጪዎችን ካወጡ እነዛ ወጪዎችን ስለማውጣታቸው በማስረጃ አስደግፈው በተቀናሽ ወጪነት ይያዝላቸዋል። በሂሳብ መዝገብ አስደግፈው በደረሰኛ አስደግፈው በተቀናሽ ወጪነት ይያዝላቸዋል። እነዛ ወጪዎች ምንድናቸው ስንል እነዚህ የደረጃ ሀ እና የደረጃ ለ ግብር ከፋዮች ናቸው ሂሳብ መዝገብ እንዲይዙ የሚገደዱት። ለነሱ ቤት በማከራየት ላይ ሲሰማሩ በተቀናሽ ወጪነት ይያዝላቸዋል ብለን እናስበው ምንድነው? አንደኛ በቀጥታ ገቢውን ለማግኘት ዋስትና ለመስጠት ስራውን ለማስቀጠል የሚያወጣቸው ወጪዎች ለምሳሌ ህንፃውን ቤቱን ገንብተው ከሆነ የሚያከራዩት በመገንባት ሂደት መሬቱን በሊዝ ካገኙ ከሊዝ ጋር በተገናኘ ለመሬት አስተዳደር ወይም ደግሞ ለከተማ መስተዳደር የከፈሏቸው ክፍያዎች ካሉ ህንፃውን ለመገንባት ፍቃድ አውጥተው ከሆነ ለፍቃድ ለማግኘት የከፈሏቸው ክፍያዎች ካሉ ለመሐንዲስ የከፈሏቸው ክፍያዎች ካሉ ለካርታና ፕላን የከፈሏቸው ክፍያዎች እነዚህ ክፍያዎች በቀጥታ ከቤቱ ግንባታ ጋር ለኪራይ ዓላማ ከሚውለው ከቤቱ ግንባታ ጋር የወጡ ወጪዎች ናቸው። ስለዚህ እነዚህ ወጪዎች ለከተማ መስተዳደሩ የተከፈሉ ክፍያዎች በተቀናሽ ወጪነት ይያዛሉ። ሌላው በተቀናሽ ወጪነት የሚያዘው የጥገና ወጪ ካለ የጥገና ወጪ በግብር አመቱ ህንፃው መጠገን መሻሻል አስፈልጎት ለዛ ለመጠገኛ ለማደሻ ለማስተካከያ ወጣ ወጪ ካለ ያ ወጪ በተቀናሽ ወጪነት ይያዛል ማለት ነው። ሶስተኛው ምንድነው? ወለድ ነው።
ሂሳብ መዝገብ የሚይዙትን ነው ያያየን ያለነው። ወለድ ስንል ለኪራይ ዓላማ ተብሎ የተገነባው ህንፃ ብድር ተበድረን ከሆነ ህንፃውን የገነባ ነው የዛ ብድር ወለድ ከተበደርንበት ጊዜ ጀምሮ ይወልዳል። ያ ወለድ በተቀናሽ ወጭነት ይያዛል ሲባል በሁለት አይነት መልኩ ነው በተቀናሽ ወጭነት እንደሚያዝ የተቀመጠው። አንደኛ ህንፃውን ለመገንባት ብለን የተበደርነው ብድር ከተበደርንበት ጀምሮ ሲወልድ የዛ ብድር ወለድ ህንፃው ተገንብቶ እስከሚጠናቀቅ ድረስ ያለውን ወለድ የህንፃው ዋጋ ላይ ወይም ኮስት ወይም ደግሞ ካፒታላይዝ እያደረግን እንይዛውና ህንፃው ተገንብቶም ተጠናቆም የዛ ብድር ወለድ ብድሩ ተከፍሎ ካልተጠናቀቀ ወለዱ ይቀጥላል። ስለዚህ ህንፃው ተገንብቶ ከተጠናቀቀ በኋላ ያለውን ወለድ ግን የወለድ ወጪ ብለን እንይዛለን። ይሄ ለምንድነው? ህንፃው ተገንብቶ ከመጠናቀቁ በፊት ያለውን ወለድ የህንፃው ዋጋ ላይ ኮስት የምናደርግበት ዋነኛው ምክንያት ህንፃው ተገንብቶ አልተጠናቀቀም፣ ገቢ አላመነጨም። ስለዚህ ገቢ ስላላመነጨ የህንፃው ዋጋ ላይ ኮስት እያደረግን እንይዘዋለን። ምክንያቱም የታክስ ህጉ አንድ መርህ አለው። ማንኛውም ወጪ በወጪ ተቀናሽነት የሚያዘው ያ ወጪ ገቢ ማስገኘት ሲችል ነው ይላል። ስለዚህ ህንፃው ተገንብቶ አልተጠናቀቀም፣ እስከዛ ድረስ ያለውን ወለድ የህንፃው ዋጋ ላይ ያያዝን እንይዝና ህንፃው ተገንብቶ ከተጠናቀቀ በኋላ በእርጅና ቅናሽ መልክ ያ በህንፃው ተገንብቶ እስኪጠናቀቅ ድረስ ያለ ያጠራቀምነውን የህንፃው ዋጋ ላይ ደመርነውን ወለድ በእርጅና ቅናሽ መልክ ይቀናነስልናል ማለት ነው። ህንፃው ተገንብቶ ከተጠናቀቀ በኋላ ያለውን ወለድ ግን የወለድ ወጪ እያልን እንይዛለን ማለት ነው። ስለዚህ ወለድ ካለ በሁለት አይነት መልኩ ህንፃው እስኪገነባ ድረስ ያለውን ኮስት እናደርገዋለን። ህንፃው ተገንብቶ ከተጠናቀቀ በኋላ ግን የወለድ ወጪ ብለን እንይዘዋለን። ሌላው የማስታወቂያ ወጪ ካለ ህንፃው ተገንብቶ ተጠናቆ ከስተመር መጥቶ እንዲከራይልን ለማድረግ ማስታወቂያዎችን ልናስነግር እንችላለን። ማስታወቂያዎችን ስናስነግር ግን ትክክለኛ የመገናኛ ብዙሃንን ተጠቅመን ልናስተዋውቅ እንችላለን። ትክክለኛ የማስታወቂያ ድርጅቶችን ተጠቅመን ልናስተዋውቅ እንችላለን። ወይም ደግሞ የተለያዩ ዝግጅቶች ላይ የተለያዩ መድረኮች ላይ ህዝብ ሊሰበሰብባቸው ይችላሉ ብለን በመናሰብባቸው የተለያዩ መድረኮችና ዝግጅቶች ላይ ያንን የገነባነውን ህንፃ ከስተመር መጥቶ እንዲከራይልን ልናስተዋውቅ እንችላለን። ስለዚህ ትክክለኛ የማስታወቂያ ድርጅቶችን ተጠቅመን የምናስተዋውቅ ከሆነ ለምሳሌ በቲቪ፣ በሬዲዮ፣ በጋዜጣ የምናስተዋውቅ ከሆነ እነዚህ ድርጅቶች ትክክለኛ የማስታወቂያ ድርጅቶች ትክክለኛ መገናኛ ብዙሃን ናቸው። በእነዚህ ድርጅቶች አማካኝነት የምናስተዋውቅ ከሆነ ለእነዚህ ድርጅቶች የከፈልነው ክፍያ ሙሉ በሙሉ ወይም ደግሞ 100% በተቀናሽ ወጭነት ይያዝልናል ነው። የተለያዩ ዝግጅቶች ላይ የተለያዩ መድረኮች ላይ የምናስተዋውቅ ከሆነ ግን የተቀናሽ ወጭነት የሚያዝልን ከጠቅላላ የኪራይ ገቢው ላይ 3% ብቻ ይሆናል ማለት ነው። ይሄ ምንድነው? ለምሳሌ ህዝብ ሊሰበሰብባቸው ይችላሉ ብለን የምናስባቸው መድረኮች ላይ፣ ኤግዚቢሽኖች ላይ፣ የተለያዩ ባዛሮች ላይ፣ የተለያዩ ኮንሰርቶች ላይ ያንን ለኪራይ ዓላማ ብለን የገነባነውን ህንፃ ለነዛ ለአዘጋጆቹ ከፍለን የምናስተዋውቅ ከሆነ ለነዛ አዘጋጆች የከፈልነው ክፍያ 3% ብቻ በተቀናሽ ወጭነት ይያዝልናል ማለት ነው። ሌላው የእርጅና ቅናሽ ነው። በተቀናሽ ወጭነት የሚያዝልን የእርጅና ቅናሽ ስንል አንድን ህንፃ ለኪራይ ዓላማ ብለን ገንብተነው ዝግጁ አድርገን ከስተመር መጥቶ እንዲከራይልን ማስታወቂያዎችን አስነግረን ከስተመር መጥቶ ይከራይልን ይችላል፣ ላይከራይልን ይችላል። ከተከራየልን እሰየው ገቢ ተመጭቷል። ካልተከራየም ህንፃው ለኪራይ ዓላማ ዝግጁ እስካደረግነው ድረስ ለሌላ ዓላማ እስካልተጠቀምነው ድረስ የሙሉ ህንፃው የእርጅና ቅናሽ በወጪ ተቀናሽነት ይያዝልናል። እዚህ ጋር አንድን ህንፃ ለኪራይ ዓላማ ብለን ገንብተነው ግን ለተለያየ ዓላማ የምንጠቀመው ከሆነ ግን ወጪውን መለየት አለብን። ይሄ ምን ማለት ነው? ለኪራይ ዓላማ ብለን ገነባ ነውና የተወሰነ ፍሎሩን እንደተባለው አከራየ ነው። የተወሰነ ፍሎሩን ደግሞ ለቢዝነስ ዓላማችን የምንጠቀመው ከሆነ ወጪውን መለየት አለብን። ከጠቅላላ ኪራይ ህንፃ ዋጋ ላይ ምን ያህሉን ፍሎር ነው ለኪራይ ዓላማ የተጠቀምነው፣ ምን ያህሉን ፍሎር ነው ለቢዝነስ ዓላማችን የተጠቀምነው ብለን ወጪውን መለየት አለብን። ከጠቅላላ ኪራይ ዋጋ ላይ ለኪራይ ዓላማ የተጠቀምነውን ብቻ ወጪውን የኪራይ ገቢ ግብር ላይ የእርጅና ቅናሹን በወጪ ተቀናሽነት እናስይዛለን እንጂ የሙሉ ህንፃውን ዋጋ ለኪራይ ዓላማ እንደተዋለ ቆጥረን ወጪውን በእርጅና ቅናሽ መልክ ሙሉ ለሙሉ አናስይዝም ማለት ነው። ስለዚህ ለኪራይ ዓላማ ብለን ገንብተነው ሙሉ ለሙሉ ከተከራየም እሰየው፣ ካልተከራየም የሙሉ ህንፃውን ዋጋ ዝግጁ አድርገን እስካስቀመጥነው ድረስ ለሌላ ዓላማ እስካልተጠቀምነው ድረስ በወጪ ተቀናሽነት ማስያዝ እንችላለን። ለተለያየ ዓላማ ከተጠቀምነው ግን ወጪውን መለየት አለብን። ለኪራይ ዓላማ የተጠቀምናትን ብቻ ነው የእርጅና ቅናሹን በወጪ ተቀናሽነት ማስያዝ የሚቻለው ማለት ነው። ከዚህ ከእርጅና ቅናሽ በወጪ ተቀናሽነት ከማስያዝ ጋር በተያያዘ እርጅና ቅናሽ በወጪ ተቀናሽነት የሚያዘው ግብር ከፋዩ የዛን ህንፃ የዛን
ሀብት ባለቤት የሆነ ሰው ብቻ ነው የዛን ህንፃ የእርጅና ተቀናሽ በውጭ ተቀናሽነት ማስያዝ የሚቻለው። ስለዚህ እኛ የገነባነው ህንፃ ከሆነ የዛ ህንፃ ባለቤት ነው ግብር ከፋዩ። ቤቱን ህንፃውን ራሱ ሰርቶ ገንብቶ ከሆነ ያከራየው የህንፃው ባለቤት እሱ እስከሆነ ድረስ የዛን ህንፃ የእርጅና ተቀናሽ በውጭ ተቀናሽነት ማስያዝ ይቻላል። ባለቤት ባልሆንበት ሀብት ላይ ባለቤት ባልሆንበት ንብረት ላይ የዛን ሀብት የዛን ንብረት በውጭ ተቀናሽነት ማስያዝ አይቻልም ማለት ነው። ስለዚህ የደረጃ ሀ እና የደረጃ ለ ግብር ከፋዮች እዚህ ጋር አሁን ላይ በዝርዝር የተጠቀስናቸውን ወጪዎች እነዚህን ካወጡ በተቀናሽ ወጪነት ይያዝላቸዋል። ከዓመታዊ ከጠቅላላ ገቢው ላይ እነዚህን ወጪዎች ካወጡ በሂሳብ መዝገቡ መሰረት ተረጋግጦ በውጭ ተቀናሽነት ይያዝላቸዋል ማለት ነው። የደረጃ ሀ መርሃ ግብር ከፋዮች ሂሳብ መዝገብ የመያዝ ግዴታ የሌለባቸው ግብር ከፋዮች ግን ባገኙት ገቢ ላይ 50% በተቀናሽ ወጪነት ይያዝላቸዋል። እነሱም ወጪዎችን አውጥተው ሊሆን ይችላል ብሎ ታሳቢ ተደርጎ ሊያወጡት የሚችሉባቸው ኮንዲሽኖች ስለሚኖሩ 50%ቱ ግብር የሚከፈልበት ገቢ ይሆናል ማለት ነው። አመሰግናለሁ።